One officer was shot but saved by the fact that he was wearing obviously a very good bulletproof vest. በፕሬዝዳንት ትራምፕ ላይ የተሰነዘረው የጭንገፋና የግድያ ሙከራ እና የኮል አለን በቁጥጥር ስር መዋልን ይዘንላችሁ ቀርበናል። እስከ ዜናው ፍጻሜ አብራችሁን ቆዩ። መከለሻ ሚዲያን ሰብስክራይብ አድርጉ። በዋሽንግተን ዲሲ በሚገኘው ዋሽንግተን ሂልተን ሆቴል በዋይት ሃውስ የጋዜጠኞች ማህበር ዓመታዊ የእራት ግብዣ ላይ የተኩስ ጥቃት መፈጸሙ ተሰማ። በወቅቱ በስፍራው የነበሩት ፕሬዝዳንት ዶናልድ ትራምፕ በአስቸኳይ ከስፍራው እንዲለቁ የተደረገ ሲሆን ጥቃቱን የሰነዘረው ግለሰብም በቁጥጥር ስር ውሏል። ቅዳሜ ምሽት በመቶዎች የሚቆጠሩ የካቢኔ አባላት፣ ጋዜጠኞችና ታዋቂ ሰዎች በተገኙበት የታላቁ ግብዣ ላይ አንድ ታጣቂ የጸጥታ ፍተሻን ጥሶ በመግባት ተኩስ ከፍቷል። ይህ ድርጊት በስፍራው በነበሩ እንግዶች ላይ ከፍተኛ ድንጋጤን የፈጠረ ሲሆን ሰዎች ሕይወታቸውን ለማዳን በየጠረጴዛው ስር ሲሸሸጉ ታይተዋል። ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊት እመቤት ሚላኒያ ትራምፕ በሚስጥር ደህንነት ሰራተኞች ሴክሬት ሰርቪስ ታጅበው በሰላም ከሆቴሉ እንዲወጡ ተደርጓል። ትራምፕ ከጥቂት ቆይታ በኋላ በሰጡት መግለጫ ድርጊቱን ሊገድለኝ የሞከረ ነፍሰ ገዳይ ጥቃት ሲሉ ጠርተውታል። ጥቃቱን ፈጽሟል ተብሎ በቁጥጥር ስር የዋለው ግለሰብ የ31 ዓመቱ የካሊፎርኒያ ነዋሪ የሆነው ኮል ቶማስ አለን መሆኑ ተረጋግጧል። ፖሊስ እንደገለጸው ተጠርጣሪው በሆቴሉ ውስጥ በእንግድነት ተመዝግቦ ይኖር ስለነበረ የጸጥታ ፍተሻውን ለማለፍ እንደቻለ ይታመናል። ስለ ተጠርጣሪው ኮል አለን እስካሁን ምንስ ይታወቃል? ግለሰቡ በካሊፎርኒያ ግዛት የቶረንስ ከተማ ነዋሪ ነው። በሙያው መካኒካል መሐንዲስና የኮምፒውተር ሳይንቲስት ሲሆን በግል የጨዋታ ጌም አልሚትነትም ይሰራል። እንደ አውሮፓውያን አቆጣጠር በ2024 መረጃዎች በታዋቂው ሲቱ ኤጁኬሽን የትምህርት ማዕከል ውስጥ የወሩ ምርጥ መምህር ተብሎ ተሸልሞም ነበር። በፖለቲካው ረገድ በ2024 ምርጫ ለዴሞክራቲክ ፓርቲ እጩ ካማላ ሃሪስ $25 የገንዘብ ድጋፍ ማድረጉን የምርጫ ሰነዶች ያሳያሉ። ፕሬዝዳንት ትራምፕ ጥቃቱ በአሁኑ ወቅት አሜሪካ በኢራን ላይ ከከፈተችው ጦርነት ጋር ግንኙነት ይኖረዋል ብለው እንደማያስቡም ገልጸዋል። ይሁን እንጂ የጸጥታ መዋቅሩ እንዴት ይህ ክፍተት እንደተፈጠረበት ጥብቅ ምርመራ እየተካሄደ ነው ሲልም ዘግቧል። ይህ ጥቃት በፕሬዝዳንት ትራምፕ ላይ ሲሰነዘር የአሁኑ የመጀመሪያው አይደለም። ከዚህ ቀደም በፔንሲልቬኒያ፣ በፍሎሪዳ ማር አልጎ እና በጎልፍ መጫወቻ ስፍራዎች ተመሳሳይ የግድያ ሙከራዎች መደረጋቸውም ይታወሳል። የዋሽንግተን ፖሊስ እና የፌዴራል ምርመራ ቢሮ FBI የግለሰቡን መኖሪያ ቤት እየፈተሹ ሲሆን ለድርጊቱ የተነሳውን ምክንያት ለማወቅ ምርመራቸውን ቀጥለዋል። በተጨማሪም አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን AP ዘግቧል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ እንደሚገኝ ተገልጿል። ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ኮል ቶማስ አለን ሲሆን የቶረንስ ካሊፎርኒያ ነዋሪ እንደሆነ ሁለት የሕግ አስከባሪ ባለስልጣናት ለAP ተናግረዋል። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሃውስ ተናግረዋል። ግለሰቡ ጥቃቱን ብቻውን መፈጸሙንና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉ የዋሽንግተን ከንቲባ መሪዮል ቦውሰር ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥ እና የደህንነት አባላት ሲከታተሉት ያሳያል። ለህዝቡ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ቦውሰር በሌላ ጋዜጣዊ መግለጫ ላይ ተናግረዋል። ራቱ ግብዣው ላይ ትራምፕ ምክትል ፕሬዝዳንት ጂዲ ቫንስ፣ የመከላከያ ሚኒስተር ፒት ሄግሴት፣ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እና ሌሎችም በርካታ የትራምፕ አስተዳደር ባለስልጣናት ተገኝተዋል። በሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡም ተደርጓል።
እንደ አውሮፓውያን አቆጣጠር ከ2024 ወዲህ ፕሬዝዳንቱ በአቅራቢያቸው ጥቃት ሲፈጸም ይህ ለሶስተኛ ጊዜ ሲሆን ባትለር ፔንሲልቫኒያ በተደረገባቸው የመግደል ሙከራ ጉዳት የደረሰባቸው ሲሆን በስፍራው የነበረው የእሳት አደጋ መከላከል ሰራተኞች መገደሉን የሚታወስ ነው። ፕሬዝዳንቱ ዛሬ ማንም ሰው ከዚህ በፊት አይቶት የማያውቀው ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችንን እንዲቆጣጠር አንፈቅድምም ብለዋል። ተጠባባቂ ጠቅላይ አቃቢ ሕግ ቶድ ብላንቼ ቅዳሜ ምሽት ከተፈጸመው ጥቃት ጋር የተያያዙ ክሶች በቅርቡ እንደሚጀምሩና የእራት ግብዣው ላይ ከተከሰተው ጋር የተያያዙ ክሶች ግልጽ እንደሚሆኑ ተናግረዋል። ምርመራው መጀመሩን አጽንኦት ሰጥተውታል። የኤፍቢአይ ዳይሬክተር ካሽ ፓቴል በበኩላቸው ከቦታው የተገኘው ረዥም የጦር መሳሪያና ጥይት እየተመረመረ መሆኑን እንዲሁም በእራት ግብዣው ላይ የነበሩ ሰዎችን ምስክርነት እየተቀበሉ መሆኑን ተናግረዋል። መረጃ ያለው ማንኛውም ሰው እንዲተባበርም ጠይቀዋል። እንግዶች የተመዘገቡ በነበረበት ወቅት ሁካታ መፈጠሩንና መጀመሪያ ላይ በመመገቢያ ሳህን የወደቀ እንደመሰላቸው ትራምፕ ቢገልጹም አንዳንድ ጋዜጠኞች ከ5 እስከ 8 የተኩስ ድምፅ እንደሰሙ ገልጸዋል። እንግዶች በጠረጴዛዎች ስር ለመደበቅ ሲገደዱ የጸጥታና ደህንነት አባላት ቦታውን በፍጥነት ተቆጣጥረውታል። በኋላም የእራት ግብዣው እንዲቀጥል ለማድረግ ቢሞከርም ተሰርዞ በሌላ ቀን እንዲደረግ ተወስኗል። ግብዣውን እንደገና እናሰናዳለን ሲሉ የዋይት ሃውስ ዘጋቢዎች ማህበር ፕሬዝዳንት ዌይ ጂያንግ ተናግረዋል። በዝግጅቱ ላይ የተገኙት አፈ ጉባኤ ማይክ ጆንሰን ባለቤታቸው ኬሊ ዛሬ ማታ ለሀገራችን እየጸለይን ነው ብለዋል። የምክር ቤቱ የዴሞክራቲክ ፓርቲ መሪ የኒውዮርኩ ሐኪም ጄፍሪስ በበኩላቸው በአሜሪካ የተከሰተው አመፅና ትርምስ ማብቃት አለበት ሲሉ ተናግረዋል። የትራምፕን ንግግር ሲጠባበቁ የቆዩት በመቶዎች የሚቆጠሩ ታዋቂ ጋዜጠኞች፣ ታዋቂ ሰዎችና የአገር መሪዎች ከአዳራሹ በፍጥነት እንዲወጡም ተደርጓል። የብሔራዊ ጥበቃ አባላት ሰዎች እንዲወጡ ቢፈቀድላቸውም ወዲያውኑ ተመልሰው እንዲገቡ አላደረጉም። ከውጭ ያለው ደህንነትም እጅግ ጥብቅ እንዲሆን ተደርጓል። በእራት ግብዣው ላይ እንግዳ የነበሩት የኒውዮርክ ሪፐብሊካን ተወካይ ማይክ ላውለር የሚፈነዳ ድምፅ እንደሰሙና ምን እንደሆነ አላወቅንም ነበር፣ ከዚያም ሁሉም ሲጮህ ሰማችሁ ብለዋል። ለዓመታት የእራት ግብዣው የተካሄደበት የሂልተን ሆቴል በግብዣው ሰዓት ለመደበኛ እንግዶች ክፍት ሆኖ ቆይቷል። የእራት ግብዣው የተካሄደበት አዳራሽ ግን ከፍተኛ ጥበቃ ቢደረግበትም ወደ እራት ግብዣው የማይገቡ ሰዎች ላይ ብዙም ፍተሻ አልተደረገም። ይህ አይነቱ ሁኔታ ባለፉት ዓመታት በመግቢያ አዳራሽና በሌሎች የህዝብ መሰብሰቢያ ቦታዎች የተቃውሞ ሰልፎችና ረብሻዎች እንዲፈጠሩ ምክንያት ሆኗል። ክቡራን ተመልካቾቻችን ስለ ኮል አለን እና ስለ ዋይት ሃውስ የጋዜጠኞች ማህበራት የእራት ግብዣው ጥቃት ተጨማሪ መረጃዎችን እንደደረሱን የምናቀርብ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። መከለሻ ሚዲያን ሰብስክራይብ አድርጉ።